በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ምእመናን እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አላችሁ? አምላካችን ቸሩ መድኃኔዓለም ዛሬም ዘወትርም የተመሰገነ ነውና የተመሰገነ ይሁን። ለመጀመሪያ ጊዜ ለመዘምራን ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን። አሜን አሜን። ለሊቃውንቱም ላደሩበትና አሁን ላሰሙን መዝሙር ዝማሬ መላእክት ያሰማልን። አሜን ማለት ቅድም ሰራዊተ መላእክት ለመድኃኔዓለም ይቀውሙ ቅድሜሁ ለመድኃኔዓለም የሰራዊት ጌታ መድኃኔዓለም በተሰቀለ ጊዜ ምስጋና እያቀረቡ በሰማይ ሲያዩ በአንድነቱ በሦስትነቱ በመስቀል ላይ ሲያዩ ደግሞ ተቸግሮ በማየታቸው ለአንተ ምስጋና ይገባሃል፣ ሰማይና ምድር የፈጠርክ ስትሆን ወደዚህ ዓለም መጥተህ ሰው ከመውደድ የተነሳ በመስቀል እንዴት ዋልክ እያሉ ሰራዊተ መላእክቱ ምስጋና ያቀረቡ ሕፃናቱ ይህንን ነውና አሜን ማለት ከመላእክት የተገኘ ምስጋና ስለሆነ እኛም የእግዚአብሔር ልጆቹ የሆነ ምስጋና ስናቀር አሜን ነው የሚባለው። እንግዲህ እንደ እግዚአብሔር ፈቃድ አጠር ባለ መልኩ በቅዳሴ በማኅሌትም ስለደከማችሁ የዕለቱ ትምህርት እንሆ እናቀርባለን። ለመጀመሪያ ጊዜ በቅዱስ ዳዊት እንደተነገረው ዲያቆናቱ በሚያምር ድምፃቸውን ሰብከውታል። እግዚአብሔርሰ ንጉሥ ውእቱ ቅድመ ዓለም፣ እግዚአብሔር አምላክ ከፊት ንጉሥ ነው፣ ሰማይና ምድር የፈጠረ ነው፣ በመንግሥቱ የነበረ ነው፣ አሁንም ማእከለ ዓለም ያለ ዓለምን አሳልፎ ለብቻው የሚኖር እሱ ነው። አይደለም እንዴ? አንዱ እሱ መድኃኔዓለም መድኃኔዓለም ንጉሥነቱን ሳይሻ የእኔና የእናንተ ኃጢአትን ለማስወገድ ሰውን ከመውደድ የተነሳ ክብሩን ሳይተው ወደዚህ ዓለም የመጣ ቸሩ መድኃኔዓለም ዓለምን ስለወደደ ነው። በወንጌሉ የተነገረው ቅድም ዓለምን ስለወደደ ወደዚህ ዓለም መጣ። ማንን ለማዳን ወገኖች? እኛን ለማዳን የተሰደድነውን ከስደት እንመለስ ዘንድ ርስታችንን ጥለን የወጣን ወደ ርስታችን ልንገባ ዘንድ ማመጣ መድኃኔዓለም መጣ። ቅዱስ ዳዊት ይህንን ያዘ። እግዚአብሔር በኢየሩሳሌም ምድር መካከል ምን አደረገ? ምን አደረገ? መድኃኒት አደረገ። መድኃኒቱም የኔና የእናንተ ኃጢአት እንደ እሾህ የሚወጋ ያስወግድ ዘንድ በኢየሩሳሌም ምድር በመስቀሉ ዋለ። ኃጢአታችንን ያስወግድ ማነው? በመድኃኔዓለም መስቀሉን ያስወግድ ዘንድ የማን ኃጢአት ማስወገድ ነው? የእኛን ኃጢአት። ታዲያ የእኛ ኃጢአት የሚያስወግድ ከሆነ ካህናቱን የኢየሱስ ክርስቶስ ሥጋና ደም በኢየሩሳሌም የተሰቀለው ወደ እኛ ይዘው ሲቀርቡልን አንገታችን የሚያቀረቅረው እስከ መቼ ነው? ለእኛ ከሆነ ኃጢአት የለብን ማለት እንደማይቻል ነው። ዮሐንስ በመልእክቱ ይናገራል። እኔ ኃጢአት የለብኝም ብንል ራሳችን ምናደርጋለን? እናስታለን፣ ዘንግተናል ማለት ነው። ሰው በምድር ላይ ሲቀመጥ ያለ ኃጢአትና ለበደል ይኖራል? አይኖርም አይደለም? በማየትም በመስማትም ሁሉ ነገር በማየት ሰው ሁሉ ኃጢአተኛ ነው፣ ኃጢአተኛ ነው። ለዚህ ነው ክርስቶስ ዕለት ዕለት እንዲሰዋ ወደ እኛ የመጣ የዕለት አንድ ቀን ሳይሆን የዘወትር ምግባችን
ዕለት በሰማይ የምትኖር አባታችን ሆይ ብለን የዕለት ምግባችን ዘወትር ስጠን፣ ከአንተ ሳንለይ መሰናክል ሳይበዛብን ፍቀድልን እያልን በሰማይ ፈቃድ እንደሆነ በምድር ፈቃድ ይሁን እኛ ወደ አንተ እንቀርብ ዘንድ። ለያም ደግሞ ስንቀበል ምንድን ነው? በቅተናል መጥተናል ሳይሆን እንደ ቸርነት እንጂ እንደ ምናችን አይሁን አይሁን አይሁን። ወገኖቼ እግዚአብሔር ከዓለም በፊት ንጉሥ፣ ከዓለም በፊት ገዢ፣ ለያም ደግሞ ፈጥሮ የሚገዛ ንጉሥ ነው። ወደ ዓለም መጥቶ ዓለምን አስተካክሎ ርቀው የነበሩ ካቀረበ ንጉሥ ነው። አሁንም በማዕከል ዓለም ያለው እንደገና መጥቶ ዓለምን አሳልፎ ብቻው የሚኖር አምላክ ቸር መድኃኔዓለም ብቻው ግን አይደለም። ለንጉሥነቱ፣ ለአምላክነቱ፣ ለመለኮቱ ተባለ እንጂ እኛ ከእሱ ጋር እንነግሳለን። አይደለም እንዴ? እንነግሳለን፣ ተቀኝ እንቀመጣለን። ዳታዊ ዜማን ሳይገባው እስከ ስቅለት ጊዜ በደለኛ፣ ቀማኛ፣ አመፀኛ የነበረውን በስቅለት ጊዜ ኃጢአቱ አመነ። ክርስቶስ እንደሆነ አምላክ እንደሆነ መድኃኔዓለም እንደሆነ ዓለምን ሊያድን እንደመጣ ኃጢአቱን ተሸክሞ ወደ እግዚአብሔር ቀረበ። ትዕቢተኛው ግን ወንድሙ፣ ጓደኛው አብሮ የነበሩ ቀማኛውን ግን ተሳደበ። ያታደለ ሰው እንደ ጸሐፍት ፈሪሳውያን ዘበተው፣ አስጨነቀው። አዳኝ ይባላል። አዳኝ ከሆነ ግን ራሱን ያድን እኛንም ያድነናል። ታታው ዜማን ግን ሰደበው። ጓደኛው አንተ በዚህ እያለህ እግዚአብሔር አትፈራውምን? እኛ የተሰቀልነው በዘራነው ማጨዳችን ነው፣ የሚገባን ነው። እስከዚህ ሰዓት እስከዚህ ጊዜ በሰራነው ኃጢአታችን ደሞዛችን አግኝተናል። የዘራነው እናጭዳለን። እሱ ግን ያለ በደል የተሰቀለ አምላክ ዓለምን ሊያድን የመጣ ይህንን አታፍርምን አለ። ታታዊ ዜማን እንደ እናንተ ቅዱሳን ኃጢአታችሁ አምናችሁ ወደ ቤተ ክርስቲያን የምትመጡ ንስሐ የምትገቡ ሥርዓትን የምትጠብቁ ታታዊ ዜማን ግን አቤቱ በመንግሥት በመጣ ጊዜ አስበኝ አለው። ለሁላችን ያስብ። እውነት እልሃለሁ ዛሬ በገነት ከኔ ጋር ነህ አለው። እድለኛ አባቱ አዳም ሳይገባ የተሰደዱ ሰዎች ሳይመለሱ ያልበደሉ ሰዎች ስለ አባታቸው ስለ አዳምም የተጓዙ ሰዎች ሳይቀድሙት ለመጀመሪያ እሱ ተገኘ። ወገኖቼ የወገኖቻችን ኃጢአት አናስባለን፣ የራሳችን እንስብ። የራሳችንን አቤቱ አስበን እንበል። የእህታችን የወንድማችን የአባታችን የወገናችን ኃጢአት ይህን ነው አትበሉ። የራሳችሁን አስቡ። ሰውየው እንደተኮነነ እንዳትኮነኑ። እንደ ባሕታዊ ዜማን ኃጢአታችሁን አስቡ፣ የራሳችሁን አሳስቡ። ተለማመጡ ከእግዚአብሔር። አዳም ሳይገባ ማን ገባ? ማን ቀደመ? ባሕታዊ ዜማን። ለያም ደግሞ ቅዱስ ቅድም ካህናቱን ሥጋ ወደሙን አክብረው ያወረዱልን ያቀረቡልን በእጁንን ጦብቶ ይዞ ሄዶ የሚያስፈራ የነበረው ጠባቂ መላእክት እስኪደነግጥልን ኃይለኛ ሱራፊ ገነትን የሚጠብቅ እስኪደነግጥ ድረስ ባሕታዊ ዜማን አስደነገጠው። የስሁት ምድራዊ ሥጋ ለበስ እንዴት አስፈራኛል! ማን ስለያዘ ነው? ባሕታዊ ዜማን አቤት መድኃኔዓለም ምን ስለያዘ ነው? መድኃኔዓለም ቅድም እንበላ እንጠጣ
የበላነው የጠጣነው ነገር የለም። ስጋና ደሙ በእጅ ላይ እንደ ማኅተም አድርጎ ሲያሳየው ጊዜ ሱራፊ ሸሸ። ፈያታው ዜማን ገባ። አባታችን አዳም የተዋት ለመጀመሪያ ባለርስቱ ቁጡ ሆነ። እነ ሙሴና አብርሃም ሌሎችን ሳይገባው ቀመኛ የነበረ ሰው ዛሬ ልንዘምር፣ ዛሬ ልናመሰግን፣ ዛሬ ወደዚያ ልንቀር ይገባናል። ኃጢአታችን እያየን ወደ ኋላ እንሽሽ። ኃጢአት ያልሰራ የለም። ቸር መድኃኒዓለም ከእኛ ጋር ነው። ኃጢአታችን እያሰብን መዘግየት አይገባንም ወገኖች። አንዳንድ ሰዎች የኔ ኃጢአት በሰማይ ነው እንጂ በምድር ላይ እንዴት ይቻላል የሚሉ ወገኖች አሉ። ይሆናል እንዴ? ሊቃውንት በሰማይ ንስሐ አለ፣ ቀስ አለ ይገኛል። በጾም በጸሎት መስገድ ቀኖና መግባት በሰማይ ይኖራል። የለም አይደል? ታዲያ ለመቼ ነው መድኃኒዓለም የተሰቀለልን እያለ እኛ የድሆች አይደለንም ሀብታሞች ነን። ክርስቶስ ካመን መድኃኒዓለም በቃሉ በብርሃኑ ከዋለ ካመን እኛ መቼ ድሆች ሆንን? አቅዶች እኮ አይደለንም። ስለዚህ ምን ማድረግ አለበት ታዲያ ወገኖችን? ንስሐ መግባት፣ ወደ አባቶቻችን መቅረብ፣ ንስሐችን ተቀብለን ራተኛ የሆኑች ነፍሳችንን ማርካት፣ ያደፈው ሰውነታችንን ማጠቅ፣ የራቀውን መቅረብ። ሁሉ እኮ ነገር ታደርጋላችሁ፣ ትታዘዛላችሁ። የማታደርጉትን ነገር የለም። ሁሉ በእጃችሁ ነው። የጎደለባችሁ ምንድን ነው? አቤት የጎደለ ምንድን ነው? ንስሐ። ንስሐ ከገባን ቀጥለን ራተኞች እንዳንሆን ሥጋውና ደሙ አማን አማን እብለክሙ ዘበላክሙ ሥጋው ወልድ እጓለ እመሕያው አሐድክሙ ሕይወት። እውነት እውነት እላችኋለሁ የወልድ እጓለ እመሕያው ክርስቶስ ሥጋና ደም ካልበላችሁ ካልጠጣችሁ ይላችሁ። ታዲያ ይሄን ማንም የሚያሻሽለው? የትኛው መነኩሴ፣ የትኛው ዲያቆን፣ የትኛው ቄስ፣ የትኛው ፓትርያርክ ነው የሚያሻሽለው? ግድ የለም ዝም ብለሽ ቤጠቂ፣ ግድ የለም ዝም ብለህ ዘንጥ፣ ዝም ብለህ ዳንስ ሂድ የሚለው ነገር ገንዘብ ሲሰጡት ቀሳውስት ሲቀበሉ ጊዜ ኃጢአታችሁ ተሰረየላችሁ የሚል እውነት ነው? እውነት ነው ወይ? እውነት አይደለም። እውነት አይደለም። ለዚች የሚያሻሽላት አንዳች ነገር የለም። ክርስቶስ እንዲህ ብለዋል፣ ሥጋዬን ደሜን የበላችሁ የጠጣችሁ ከእኔ ትኖራላችሁ፣ እኔ ወደ እናንተ መጥቼ አድርባችኋል። እኔና አባቴ እኔና አባቴ በርተን በእናንተ እናድራለን። ለዚህ ነው ቅዱስ ጳውሎስ አትሙሰ ታቦቱ ለመንፈስ ቅዱስ ያለው። እናንተማ የመንፈስ ቅዱስ ማደሪያዎች ናችሁ። የእግዚአብሔር ማደሪያ መሆን በአንደበት ማመን በልብ መካድ አይደለም። ሰው ሁሉ ሥጋ ወደሙ ከተቀበለ ግን የእግዚአብሔር ማደሪያ ይሆናል። እግዚአብሔር መጥቶ ያድርበታል። በዚህ ነው መደምደም። ክርስቲያን የማታደርጉት ነገር የለም። ትታዘዛላችሁ። የመጾም የመጸለይ ቀኖና የመግባት ግን እንደ ዳገት ነው፣ እንደማይወጣ ዳገት፣ ኃይለኛ መርገጫ የሌለው ዳገት። ዳገታችሁ የሆነባችሁ ጾሙ ጸልዩ። ለነፍስ ብቻ አይደለም፣ ለሥጋም ይቀድሳል። በቤትም ሰላምና በረከት ይሰፍናል። በባልና ሚስት አንድነት ይኖራል፣ መተማመን ይኖራል። ሲጾሙ ሲጸልዩ ልጆቻቸው በስነ ስርዓት ያድጋሉ። በቤታቸው በረከት ይሞላል። አይሞላም? ስንጾም ስንጸልይ በአንድነት ለስራ በአንድነት ለቤተ ክርስቲያን ስናደርግ ሰውነታችን ቅዱሳን አባቶቻችን የበቁ ለመጀመሪያ ጊዜ በሕሊናቸው ነበር። ከሕሊናቸው ተርፎ በሥጋቸው ከሥጋቸው ተርፎ ወደ ልብሳቸው ከልብሳቸው ተርፎ ድውዮችን ይፈውሱ ነበር። ሰዎቹ እኮ ናቸው እንደዚህ፣ መላእክት አይደሉም። አራት ባህሪ የለበሱ ሰዎች ነበሩ። መድኃኒዓለም በማመን በመከተል ግን ከዚህ ደርሰዋል። ትታዘዛላችሁ፣ እናምናለን። ያልታዘዛችሁት ነገር ግን መድኃኒዓለም
ልጆቹ ሲራቡ ሲጠሙ የማይገዛ ከሩቅ ቦታ ተይዞ የማይገኝ እንደሆነ ከቅርባችን እያለ ወገኖች ንስሐ እንግባ። በመካከላችንን ፍቅር ይኑረን። ቸር መድኃኔዓለም በቅዳሴው ላይ ነበራቸው ያዳምባቻለን። ከኃጢአታችን የተነሳ ከበደላችን የተነሳ ቸልም አላለንም፣ አልተቀየመን፣ ወደደን እንጂ ሰው ሲበድለን እኛ እንወደዋለን። የ24 ሰዓት ትዕግስት አለን ሰዎች ላይ የለንም አይደለም። ነገር ግን መድኃኔዓለም ለመምሰል ግን ምሳሌውና ይንከተለው ዘንድ የሰጠን ግን ይህንን ነበር፣ አልተቀየመንም፣ ወደደን። በዮሐንስ ወንጌል ምዕራፍ 3 ቁጥር 11 የተነገረው የተነጋገረው ስለ ኒቆዲሞስ ነበረ፣ ስለ ጥምቀትም ነበረ። ጌታ ኢየሱስ ክርስቶስ የተናገረው ዮሐንስን አሳክኮ ነበረ። ዮሐንስን አስናስተቁት የመጽሐፍ ፈሪሳውያን በነገራችሁ አትሰሙም ብንመሰክርን የተናገረውን ነገር ምስክር አትቀበሉትም። ጸሐፍት ፈሪሳውያን ዮሐንስ ሲያጠምቅ እኔ በውሃ አጠምቃችኋለሁ እሱ ግን በመንፈስ ቅዱስና በእሳት ያጠምቃችኋል ብሎ ሲነግራቸው ስላልተቀበሉ እስከ ጌታ ደረሱ። መሰናክል በመሆን የዮሐንስ ደቀ መዛሙርትና የጌታ ደቀ መዛሙርት ይጣሉ ዘንድ እስከ ማለት ደርሰዋል። ተንኮለኛ ሰው ያደርጋል። ነገረ ሰሪ ይባላል። እንዲህ ያለ ነገር ነገረ ሰሪ ማለት ከአንዱ ወደ አንዱ እንዲህ ይልሃል ብሎ የሚናገር። ጸሐፍት ፈሪሳውያን ግን ለጌታ ደቀ መዛሙርትና በዮሐንስ ደቀ መዛሙርት ማጥመቅ የሚገባችሁ ለእናንተ ነው እንጂ የእኒሁ መምህርማ በስሩ አልፋሉ ነው እንዲካሰሱ በወንበር ላይ ተቀምጠው ይጣሉ ዘንድ አድርገው ነበር። ካደረጉት በኋላ ግን ምርጩ ቀንና የእሱ ፈቃዱ ዓለምን ለማዳን የፈቀዳት ዕለተ ዓርብ እስክትደርስ ደርሰው ያንን ሰው ቀኑት እንጂ አልተውትም። ብዙ ተአምራት እያደረገ ብዙ ነገር እያደረገላቸው የሕማም ዕውሮቻችን የሚያድን ራተኞችን የሚያጠግብ የዋህ ትሑት ብለው ራርተው እንዳልተውት ቀናተኛ ሰው እንደዛ ነው። ሰው ገደል ላይ ገፍትሮ እስከሚያገባ ድረስ በምንም አይነት በአንደበት ካልሆነ በስተቀር በሆነ አይሆንም ያደረጉ ቸር መድኃኔዓለም ለመዘባበት ቀይን ሳለበሱት አነገሥን ሲሉ ነው። አንተ ንጉሥ ብለሃልና ንገሥልን ላቆሰን የራሱንን ልብስ ተገፎ አለበሰው። አንተ የምትነግሥኛልን አጥተህ ስለ ምድራዊ ንግሣቸውን አሰቡ እንጂ ሰማያዊ ንጉሥ መሆኑን ልባቸው ሰይጣን ስላሳወረው ተለብሳለህና ልብስን አለበሰው። ለመዘባበት ቸር መድኃኔዓለም በመስቀል ላይ የኔና የእናንተ ጣፋጭ ያደለ ሰውነታችን ቆምጣጣ የሆነ መጣጣ ነገር አጠጡት የእኛ ሰውነት ያጣፍጥ ዘንድ የእኛ በር ሊከፍት ዘንድ የማይቆርጠው ሕይወት ሥጋው ነው። ለራሱ ግን ይህንን እየጠጣ በሰንደቅ ላይ ጨመሩበት። ለመጠጣት እምቢ አለ። በጣጣ ነውና ኤሎሄ ኤሎሄ ስል ጊዜ ሰዎች ምናሉ ቁጭ ብለው የሚታዘቡት ኤልያስን ይጠራል። ኤልያስ በሞት ያዳነው እንደሆነ እንዲህ ያሉ። እስከዚህ ነው ጥናታቸው፣ እስከዚህ ነው ጥናታቸው። ክርስቶስ መድኃኔዓለም ለእኛ ያደረገልን ወገኖቼ በጣም ተነግሮ የሚያልቅ አይደለም። ዕለት ዕለት ምግባችን ነውና በዚህ ደብራችሁ ደብረ ገነት ያላችሁ ደብረ ገነት የተባለው ቤተክርስቲያናችን በእውነት እናንተ በ3ኛው ወር ወይ በ4ኛው ወር እንዲህ ያለ አከባበር፣ እንዲህ ያለ ማህሌት፣ እንዲህ ያለ ሊቃውንት መድኃኔዓለም ክርስቶስ እናንተ ሳታውቁ እኩሌቶቹ ከእናንተ ማዕረጋቸውን ሰውረው እንደ አባቶቻቸው ጻድቃን ሲባሉ የሚያለቅሱ ኃጥአን ሲባሉ ደስ የሚላቸው
ሊቃውንት ከእናንተ ነበሩ። ከመካከላችሁ ምን ያለው ግን ያለቀሳችሁ ያለቅሳችሁ ነበር? ቤተክርስቲያን ሳትቀሩ ሁለት እንደው ያለቅሳችሁ ነበር? አዝናችሁ ነበር? መቼስ መድኃኒዓለም ካለ ሐዘን ከልብ ካልሆነ በስተቀር አይታረቅም። እንደማይታረቅ መጽሐፍ ይናገራል። ስለዚህ ግን እናንተ ባይታወቃችሁ ብትረሱትም መድኃኒዓለም እናነሳ ነውና እንደኚህ ከእናንተ ከተማ አፍልቆ እናንተ ሊያገለግሉ እግዚአብሔር መድኃኒዓለም ለድወላቸዋል። ስትልል በርቦ